ተፈጥሮ የሰጠችውን ጸጋ ማንበብ ማወቅ ጊዜን መገንዘብ ተስኖን ለረጅም ዘመናት እንዲህ ያለው ገነት እንዲህ ያለው ውበት ሳናየው ቆየን እንጂ ሌሎች ዓለማት እቺን ቤት ከገነቡ በኋላ መከራቸውን የሚያዩት እንደዚህ ያለውን ፓልም በዚያ አካባቢ ላይ ለመትከል ነው። ላብ ወርቅ ያስገኛል፣ ስንፍና ግን አቧራ ያስታቅፋል ይላሉ። በላብ ወርቅ ይታፈሳል፣ በስንፍና አቧራ ይለብሳል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ይሆናል።